አለሉይ አዳኙ አለሉይ አለሉይ እንኳን ኖራችሁ። የተከበራችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ከፍተኛ አመራሮች፣ የተከበራችሁ የተፈራ ዳምጤ ክፍለ ጦር የክፍለ ጦሩ አመራሮች፣ የተከበራችሁ የሁለተኛ ተፈራ ዳምጤ ክፍለ ጦር የብርጌድ አመራሮች፣ እንዲሁም ለአዳኙ ኮማንዶ ምረቃ ፕሮግራም ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ። እንደስማችሁ አዳኙ እንዴት እንዳወጡላችሁ ራሱ የሚገርም ነው። ስታድኑ፣ ስታስሱ፣ ስታንቁ፣ ስትተናነቁ በአካልም አሳይታችሁናል። ነገ ለሚሰጣችሁ ግዳጅም ብቁነታችሁን አረጋግጠናል። የ6 ወሩን አስቸጋሪ የስልጠና ባህሪ ተቋቁማችሁ እዚህ በመድረሳችሁ ውድ ዛሬ ተመራቂዎች እንኳን አደረሳችሁ። ከዚህ በመቀጠል በዚህ እናንተ በምትመሩት እናንተ ባላችሁበት ክፍለ ጦር ውስጥ እጅግ በጣም ብዙ መስዋዕትነት ተከፍሎበታል። ብዙ ጀግኖችንም አከለበታል። ከዚህም መካከል የትግሉ ፊት አውራሪ የነበሩ ትግሉን ጀምረው እዚህ ያደረሱት እንቁ ጀግኖቻችን ሻለቃ መንበሩ ጌታዬ፣ ሻለቃ ተፈራ ዳምጤ፣ ሻለቃ ታዷን ተነህና ተመልከት ድረስ፣ ዮሐንስ አለማየሁና አትንኩት ይግረም፣ ጌታቸው ጋሻውና አለማየሁ ሰሞሆን፣ ነብዩ ልዑልና መማር ይበልጣል፣ እንዲሁም ሌሎች በስም የማናውቃቸው እልፍ አላፍ ጀግኖችን መስዋዕትነት ከፍለናል። የእነሱን አደራ የተቀበላችሁ ውድ ተመራቂዎች እንኳን ለዚህ ቀን በድጋሚ በሰላም አደረሳችሁ። ጠላቶቻችን በያገኙት ሚዲያ በየወጡበት የቴሌቪዥን መስኮት ዋሻ ገብተዋል፣ ገዳም ገብተዋል፣ በየገደሉ በየሸንተረሩ ተደብቀዋል እያሉ ሲያፌዙ እንሰማቸዋለን። ምናልባት ይሄ ገዳም ይመስላል እንዴ? ገዳም ይመስላል? ገዳም ገብተናል፣ ገደል ነው ያለን። ያው ፍርዱን ህዝብ ነውና የሚፈርደው በአደባባይ በግልጽ በገሃድ ዓለም የሚያየውን ያውም ከስልጠናም የኮማንዶ ዩኒት ልዩ ስልጠና እየሰጠን ትግላችን እዚህ ደረጃ አድርሰነዋል። አሁንም ትግላችን እንቀጥላለን። አብይ አህመድና መሰሎቹ አማኑኤል የአእምሮ ህሙማን ማቆያ ጣቢያ የሚገቡ ሰዎች ይችን ሀገር ይዘዋት ሊወድቁ ነው። ይችን ሀገር ብቻ አይደለም የምስራቅ አፍሪካን ቀጠና ይዘውት ለመውደቅ 24 ሰዓት እየሰሩ ነው ያሉት። ምናልባት ከዚህም በኋላ ስለ አማራ መጨፍጨፍ፣ ስለ አማራ መገደል፣ ስለ አማራ መፈናቀል ፖለቲካ የምንሰብከው ሰራዊት የለንም። ሰራዊቱም ህዝቡም ገብቶት መሳሪያ አንስቶ ከጠላት ጋር እየተናነቀ ባለበት ሰዓት ላይ ፖለቲካ እየሰበክ የምናደራጀው ሳይሆን መደራጀት የሚፈልገውን ወጣት በወታደራዊ አደረጃጀት እያደራጀን እያሰለጠን እያስታጠቅ ማዋጋት የኛ ስራ የሚሆነው። ይህንንም አንዱ የድርጅታችን መርህ አድርገን ማሰልጠን፣ ማስታጠቅ፣ ማደራጀት ላይ አተኩረን እየሰራን መሆኑን ማሳወቅ እፈልጋለሁ። ምናልባት ጠላቶቻችን እንደየብዛታቸው መጠን ይህንን ጠላት መመከት የምንችለው ጠንካራ ኃይል በማሰልጠንና በማዘጋጀት መሆኑን አምነንበት ያለማቋረጥ በሁሉም ቀጠና እያሰለጥን እያደራጀን እንገኛለን። ይህንን ማደራጀትና ማሰልጠን ማስታጠቅ እንቀጥልበታለን። ይህንን ሰራዊት የአብይን ስርዓት ለመጣል ብቻ አይደለም መውደቅ በኋላም ይቺ ሀገር እኛ ትከሻ ላይ እኛ ላይ የወደቀች ይልቁንም በርስ በርስ ጦርነቶች የደቀቀች በኢኮኖሚም በሉዓላዊነትም ነፃነቷን የተገፈፈች ሀገር ናት ብለን ስለምናምን ፋኖ የዛሬ የአማራ ሕዝብ ነፃ አውጪ የነገ የመከላከያ ሰራዊት ተቋም እንደምናደርገው ጥርጥር የለንም። ለዚያ መዘጋጀት ያስፈልጋል።
በቅርቡ የሀገሪቱን የመከላከያ ተቋም በፋኖ ሰራዊታችን እና ከሌሎች ኢትዮጵያውያን ከተውጣጡ የሰራዊት አባላት ጠንካራ ኢትዮጵያን በታሪኳ በጀግንነቷ የሚመጥናት ተቋም ገንብተን ጠላት አይደለም ወፍ የማይገባባት ሉዓላዊነቷ የተከበረ ሀገር እንደምንመሰረት ላፍታም አንጠራጠርም። የእናንተ ተልእኮ ከዚያ ባሻገር መሆኑን ከአማራ ነፃ መውጣትን በላይ መሆኑን ማሰብ ማየት አስፈላጊ ነው። ጠላቶቻችንን ሰብረን በምርኩዝ እንዲሄዱ ያደረግናቸው 2015 ላይ ነው። ዛሬ ለመጨረስ ነው እየተዋጋን ያለን። የቆሰለውን ጠላት ለመጨረስ ነው እየታገልን ያለን። ባዴንን የገነገነውን ባዴን አከርካሪውን ሰብረን ትዕቢቱን አስተንፍሰን ከሽንት ቤት እንዳይወጣ እንዳይገባ ማድረግ ይችላል። ይሄንን ያደረግነው በእናንተ በጀግኖች ነው። ክብር ለእናንተ፣ ክብር ይገባችኋል። ከዚህ በኋላም የአማራ ሕዝብ በሆዳቸው የሸጡ ትልልቅ ባዴኖች አሉ። ጉሮሯቸውን እያነቅን ለሕዝብ ፍርድ የምናቀርባቸው ጠላቶቻችን ከዚህ በፊት በሚፈክሩት ልክ አይደለም። አሁን ዛሬ ትዕቢታቸውን አስተንፍሰናቸዋል፣ ሰብረነዋል፣ ረግጠነዋል፣ አጥፍተነዋል። ነፍጠኛ እያሉ የሚዘባበቱብንን ጠላቶቻችንን አማራ ክልል ትጥቅ ለማስፈታት መጥተው ጎጃም ምድር ላይ አባጫዳን አስጥለን ጎጃመኛ አስጨፍረናቸዋል። እውነት አይደለም? ይህንን ጠላት አሁንም እስካላጠፋ ነው ድረስ የሞት ሽረት መፍጨርጨሩን ማድረጉን ስለማያቆም መታጠቅ፣ መሰልጠን፣ መደራጀት ላይ ትኩረት ሰጥተን ልንሰራ ይገባል። ለዚህ ላበቋችሁ አሰልጣኞችና የክፍለ ጦር አመራሮች ክብር ስጡልኝ። እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም